السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? የሰዓዳ ዩቲዩብ ተከታታዮችን ያለው አልሐምዱሊላህ ደህና ነኝ። ያው እንግዲህ ዛሬም ብቅ ብያለሁ። ዛሬ ምንድነው ብቅ ያልኩት የብዙዎቻችሁ ጥያቄ ልመልስላችሁ። እስኪ ሁልጊዜም ቪዲዮ ሰራለሁ ግን ጥያቄያችሁን አልመልስላችሁምና እኔ ትንሽ ወፈር ወይም አላድል ልብስ እንደዚህ ኮፈንፈን ስል ሰዓዳ እርጉዝ ነው። አልሙም ልንገራችሁ እኔ እርጉዝ ስሆን ይስሪን እርጉዝኛ አይታችሁኝ ከሆነ እኔ ሳረግዝ እንዳለ ሰውነት አይኖረኝም፣ በቃ ስጋ አይኖረኝም ማለት ነው። አጥንቴ ነው የሚወጣው። እርጉዝ ሲሆን ሰው ይወፍራል። እኔ እርጉዝ ሁኚ ምናልባት 50 ኪሎ ከሆንኩኝ እርጉዝ ሲሆን ወይ 35 ወይ 40 ነው ሆኖ ማለት ነው። ይስራን እርጉዝ ሁኚ የ9 ወር ሁኚ ስንት ነበርኩ መሰላችሁ? 48 ሁኚ። አንቺ እኮ አሁን ላይ ከ60 ኪሎ በላይ መሆን ነበረብሽ የ9 ወር ልጅ ይዘሽ በሆድሽ እንዴት እንደዚህ ሆንሽ ምናምን ይሉኝ ነበር ዶክተሮቹ ማለት ነውና እኔ ስወፍር ወይ ድብርት ላይ ነኝ። እኔ ሲደብረኝ በነገራችን ላይ በጣም አላደ የሆነ ድብርት ስላችሁ እኔ እንጃ እንዴት ብዬ ልንገራችሁ። እዛ ላይ ኮንኩ በጣም ወፍራለሁኝ። ትክክለኛ ህይወት ወይም ትክክለኛ ምን ማለት እንዴት አድርጌ ላስረዳችሁ ብቻ እንደዛ ከሆንኩኝ ትክክለኛ ሰውነት ነው የሚኖረኝ። ድብርት ምናምን መተኛት ካበዛሁኝ መተኛ ስለ የድብርት እንቅልፍ እኮ አለ አይደል? በቀን አንድ ሰው ከ7 እስከ 8 እስከ 9 ሰዓት የሚተኛው አለ። እኔ ግን ተደበረኝ ደግሞ ሙሉን ባልነቃ ዳሬ እንደተኛው ራሱ ሁሉን ቀን ባልነቃም ፈልግበት ሰዓት አለ። ያው አንዳንድ ጊዜ ችግር ከሀሳብ ከጭንቀት ለማምለጥ ማለት ነውና የዛን ሰዓት እወፍራለሁ። እዛ ላይ ደግሞ ምግብ እንጀራ የዳቦ ምናምን ቢቢ አይለኝም። ስኳር ነገር ነው በቃ በራቤ ሰዓት ወይ ወተት ጠጣለሁ በስኳር ወይም ጣፋጭ ነገር በላና ራቤን አስታግሰዋለሁ ወፍራለሁ ማለት ነው። እና እርጉዝኛ አይደለም እርጉዝ ሆነ ነግራችኋለሁ። እና ይሄን ልላችሁ ነው። ዛሬ ወደ ገደለው ሲገባ እስከ ዛሬ የምቀርጽላችሁ እቃ ላሳያችሁ ነው። የዛሬውንም ገበያ ማለት ነው። እስከ ዛሬ የምቀርጽላችሁ ሳሎን ነበር። ሳሎኑ በቃ ጎላ ብዙ በጣም አለበትና ቦታ አልበቃኝም። ከዛ ለምን ወደ ልብስ ቤት እዛ ላይ ደግሞ የዛሬው ትዕዛዝ ልብስ አለው፣ ሽርጥም አለው፣ ጋቢም አለው፣ ሽፎንም ይሄ የባህል ልብሶችም ስላሉት ይሄን ሁሉ ወደዛ ከመወስድ ለምን ይሄኛውን ወደዚህ አላመጣም ብዬ እቃዎችን አጥቻለሁ። በነገራችን ላይ በጣም ቆንጆ የሚባሉትን ኳሊቲ የመረጠችው ማለት ነው። ያኔ ለከርሞም እየጨመረ የሚሄድ አለ አይደል? አሁን ዘንድሮ ባልገዛው ከርሞ ገዛዋለሁ ስትሉ እየጨመረ የሚሄድ እቃ ነው ይሄ የገዛችው ማለት ነው። እየከሰረ ወደታች እየቀነሰ ፋሽኑ አለቀ የሚባል አይደል? በቃ እዛ ሄጄ ቢዚ ሆናለሁ ብዬ ነበር። ያው ቢዚ ሆኛለሁ አልሐምዱሊላህ። ግን ያኔ እንደዛ ስለተባለ ጭንቀቱ ምናምን ይጠፋል አይደለም። ግን የተወሰነ ግማ አብዛኛው ሰዓት በጭንቅ አሁን አለ አይደል የሰው ትዕዛዝ ተቀብዬ ከሆነ በቃ የሷን ትዕዛዝ ነው ብዙ ጊዜ የማስበው ማለት ነውና ያው ስራው አልሐምዱሊላህ በጥሩ ሁኔታ እየሄደ ነው። አሁን ላይ እየተሳካ ነው። መጀመሪያኛ ቀለል አድርገን ነበር ያሰብነው በነገራችን ላይ ልክ እንደልብሱ ምናምን የወጥ ቤት እቃ አይሟላም፣ በጣም ብዙ ነው። እስካሁንም ራሱ አንዳንዶቹን ከሰው ማመጣበት አለ አንዳንዶችን እቃዎች ማለት ነው። ይሄዎች ግን የኔ ናቸው በሙሉ አሁን ላይ የኔ ኳሊቲ የሚባሉትን ቆንጆ እቃ የሚባሉትን እያስገባሁ ነው። እያወኩ ገበያቸው የአንዲት እህቴ ከ300 ሺህ ብር በላይ ነው ያዘዘችው። ግን ልብስ አላት ብዙ ሽርጦች ምናምን ከዚህ ይዤ አልመጣም ከሷ አድርግልኝ ሁሉንም ምናምን ብላ እና ከየቱ ልጀምርላችሁ? ቲቪ አላችሁ እቃ ቤቱን ስንጀምር ልብስ ነው ነው መስሏችኋል? አልተውነውም። እሺ አልተውነውም። የህፃናት ልጆች ልብስም አለ፣ የራያ ልብስም አለ፣ ሽፎኖች ራሱ በሳተን አለው። በእነዚህ አይነቶች አለ አይደል? እነዚህ አሁን ለምሳሌ የበፊት ሽላችን ላይ ይሄ አሁን በዚህ አይነት የገበያ ስፍ ከሆነ የሚቀንስም አለ። ዛሬ ደግሞ ነዶም እንትን ሆነ ማለት ነው። ይሄ አሁን በ4 ከግማሽ ነው የተሰራው። በ3 ሜትር የሚሰራ አለ፣ በ3 ከግማሽ የሚሰራ አለ። አሁን ይቺ ታያችኋለች እና ይሄ እናትና የልጅ ኦኬ በዚህ አይነት አለ። ለማሳየት ነው። አወል ይረትበዋል እንደዚህ ላስገባው። ከዛ በዚህ አይነቶች ያኔ ለሙስሊሞች እስከነሻርባቸው በጥቅሉ በዚህ አይነቶች በወርቃማ አይነቶች አሉ። የራያ ልብስ ራሱ አሁን አለ አይደል ዋጋ የሚጨምርና የሚቀንስ። አሁን ለምሳሌ ይሄ ልብስ አንድ አይነት ሆኖ ሌላ ቦታም እዚህም እንደዚህ አንድ አይነት ሆኖ የኔ ወይም ከፍ ወይም ዝቅ ሊል ይችላል። ምንድነው ልዩነቱ መሰላችሁ? ይሄ የልብሱ አሰራር ጥቅጥቅ ያለ ነው አይደለም። ይሄ የእንትኑ ማለት ነው። ጋቢም ሆነ ምንም ሆነ አሁን ለምሳሌ ጋቢ አንድ አይነት ሆኖ አሁን ለምሳሌ ይሄ ጋቢና ይሄ ጋቢ አንድ አይደለም። ለምን? ይሄ ዘር ያለ ነው። ገባችሁ? እንደዛ አለ። ያው ዋጋ
የምታወዳድሩት ኳሊቲው ጋር ነው ሁሉንም ነገር ማለት ነው። እና አሁን ገበያ ላይ ብዙ ጊዜ የገበያ እቃዎች በነገራችን ላይ ወጥተው የሚሸጡት በአይናቸው መጥተው ይገዙታል። ስለሆነ ዝም ብሎ የሞተውንም በጣም አብዛኛው ነው የሞተውን ነገር ነው የሚያመጡላችሁ። ለምን መጥተው ገዝተው ይወስዱታል። አይተው ነው የሚገዙት ተከራክረው ምናምን ብለው ስለሚሉ ማለት ነው። እና በነገራችን ላይ እኔ አሁን ይሄ እቃዎችን ተጨንቄ ተጠብቤ ይሰራሉ አይሰሩም ብዬ ምክንያቱም ኃላፊነቱን ከኔ ላይ ስለሆነ የምጥሉት ከናንተ በላይ ሆኜ እንደ ራስሽ ትሉኛላችሁ ብዙ ጊዜ ግን ከራሴ በላይ የኔ ቢሆን በቃ የተሳሳተ ነው ምናምን ብዬ በራሴ ላሳምነው እችላለሁ። ሰው ግን ከሆነ በቃ አማናችሁን እኔ ላይ እስከጣላችሁ ድረስ አማናዬ ግዴታ መወጣት አለብኝ ብዬ በቃ ካላህ በታች ታገላለሁ ማለት ነው። ሲከተል ደግሞ ምንድነው እኔ ትንፋሼ ቶቶሎ ስለማወራ ትንፋሼ ስለሚቆራረጥ መሰለኝ ብዙ ጊዜ ያን እርጉዝ ነሽ መሰል ምናምን ምትሉ እና እርጉዝ ስሆን የምታውቁት እንዴት እንደሆነ ልንገራችሁ። በጣም ስከሳ በጣም ያኔ በጣም አለ አይደል ይሄ እንደዚህ ሲል ሰውነት ያለ አይደል በጣም ስትስል የዛን ሰዓት እርጉዝ ነኝ። እሺ አትጠይቁኝ ማለት ነው። እና ዛሬ በቃ ከዚህ ልጀምርላችሁ። በነገራችን ላይ እቺ ወርቃማ አሁንም አንጥቻታለሁ ለኬክም ትሆናለች። ለምን ይሄ ክዳኗ ጉብ ያለች ክዳኗ ወደ ላይ ከፍ ያለች ናት። ለኬክም ለኩኪስም ለቁርጥ ለዳቦ ለእንጀራ ትሆናለች። ለሁሉም ትሆናለች። የማይካ ናት። እሺ እዛ እኔ ጠግሜላችኋለሁ። እሺ በጣም ቆንጆ ናት። ይሄ ጆክ ባለፈው እንዳመጣሁት ታውቃላችሁ። ይሄ ጆኩ ከዛ ይሄ ኩባያው አለ ይመስላል። ዋጋ የዚህ ነግራቻለሁ ከአሁን በፊት 3200 የዚህ 2400 በዚህም አለች። የዚህን ጆክ ማመጣላችኋለሁኝ። የዚህ ነጭ ማለት ነው። ዋጋው አንድ አይነት ነው። እሺ እንዳይሰበሩብኝ እንሰታታቸው እና ላይክ አድርጉልኝ እስኪ ሰዓቴ ሙላ ተባበሩኝ ልስራ። ያው አንድ ሰው በህይወት ካለ ግዴታ ነው መስራት እና በቃ ደግሞ ለወንድሞቼ ለቤተሰቦቼ መጠንከር አለብኝ እና እዚህ ጋር ደግሞ የቪዛ በ40 ቁጥር 9000 ብር ልክፈት ላሳያችሁ። በነገራችን ላይ ለፈጢራ እኔ ካመጣው እንትን ቢሏል ማለት ለራሴ ወስጄ እየተጠቀምኩበት ነው። ለፈጢራ ለቪዛ በቃ አለ አይደል ቀለል ያለ ነገር ለመስራት እናንተ በጣም ቆንጆ ነው። ውሰዱት። በነገራችን ላይ መቀስ ይዤ ካልመጣሁ አይፈታም ረስቻለሁና ተወኩት መፍታቱ ማለት ነው። ያው እንደምታዩት እዚህ ጋር ለላችሁ እንትን ሶኬቱ ይላል። ይሄ 9000 ብር። እዚህ ጋር ደግሞ አርዶ ካርቶን ነው ይዘጋር ይገዋለው። አርዶ የዳቦ መጋገሪያ 19500 እዚህ ጋር ማብሪያና ማጥፊያ ያለው እዚህ ጋር መቀነሻ አለ አይደል። በነገራችን ላይ ደግሞ ብዙ ሰዎች የሚፈልጉት የአልሙኒየሙን ነው። የአልሙኒየም ይሄ ይመስላል። ይቻ 1 ኪሎ ይሄ 2 ኪሎ ይሄ ደግሞ 3 ኪሎ ቆንጆ ለሆነለት ዳቦ ማለት ነው። እዛው ቁጭ ቢል ከሆነ ብዙ ኪሎ ታስይዛለች። እዚህ ጋር ደግሞ ሳቼ ጁስ መፍጫ ይሄ 6800 በዚህ በዛው በሰማያዊ ሳስትሉኝ የነበራችሁ አምጥቻለሁ። ይሄ 7500 እሺ ጥሩ ነው። ፈትቼ ላሳያችሁ መጀመሪያ ስለሆነ በነገራችን ላይ ሰዓት በጣም ነው የሚጎዳው ማለት ነው። ሰዓት በጣም ነው የሚበላው። ይሄን ይመስላል። ይሄ እዚህ መጨመሪያና መቀነሻው እዚህ ጋር አንዱ አለ። ከዚህ ጋር ደግሞ ብዙ ነው። መጀመሪያ ነበር መዘጋጀት ያለብኝ የማይካው የጊዛዙና የቡና መፍጫ ማለት ነው። 3 ነው። ያንኛው ልክ እንደዚህ ነው። እዚህ ጋር የምግብ ፌርሙስ በሌዘሩ 6800 በ4 ነው።
እዚህ ጋር ደግሞ የእርሳሲ መጥበሻ 6 ሀባው 24 26 እና 28 6000። ይሄም እንደዛ ይሄ በጥቁሩ ነው። አንድ አይነት ነው ቁጥሩ 6000። ይሄ ደግሞ የጥራጥሬ መያዣ። በነገራችን ላይ የአስቤዛ እና የጥራጥሬ ስሪ እየተመሳሰለብኝ ነበር፣ አሁን ገብቶኛል። ይሄ የጥራጥሬ መያዣ 5800። እዚህ ጋር ደግሞ ላዮን ብራንድ ባለ 6 ምላጭ የእንቁላል መምቻ አለው። እዚህ ጋር ደግሞ የሰላጣ ዋጋ 4300 ብር። እዚህ ጋር ቦይለር አለ 2 ሊትር ነው። ረዋ ቦይለር ማለት ነው። እንደሚታያችሁ ይሄን ይመስላል። ዋጋ 2500። እዚህ ጋር ሳቺ ስቶፕ አለ በቀዩ ልበል በጥቁር በነገራችን ላይ ኳሊቲያቸው የስቶፖች ምናምን ራሱ ይለያያሉ። ይሄ 9500። ከዚህ ጋር ሌላ ስቶፕ ያዛኛለች በሁለቱ ይሁን ብላ እዚህ ጋር የ9000 ብር በዚህ ይመስላል። ይሄን ይመስላል እንደምታዩት ፎቶ ላይ የ9000 ብር። እዚህ ጋር ደግሞ የወጥ እንጨት 450 900 እዚህ ወርቃማ እና ሲልቨር በግማሽ ሲልቨር አለው ወታች ማለት ነው። ሲልቨር ከለር ይሄ ሁለቱ 8000 ይሄን ይመስላሉ። እዚህ ጋር ደግሞ እነዚህ ጣውላዎች እነዚህ ቆንጆዎች ዋጋ 3700 ሶስት ናቸው። ይሄ ትንሹ የተባለው ራሱ ሰፊ ነው ማለት ነው። ከዛ ምን አለ መሰላችሁ እዚህ ጋር 5000 ብር አድርግልኝ ብላለች። በራስሽ ምርጫ ነው ያለችኝ። ይሄ ባለ ቀዩን እናደርግላት ነው። ኢትዮጵያ ሰዎች በጣም ይሄን ነው የሚወዱት። 1 2 3 አልፈታውም በነገራችን ላይ 4 እዚህ 2 10500 በቀይ ቡኒና በጥቁር ወርቃማ አዘኛለች። ይሄን ይመስላል። ግን ላላሳያችሁ ማለት እዚህ ላልበትን ብዬ ነበር ግን አላስቻለኝም። ከዛ ላይ ደግሞ ጋቢ 2 አዛለች። ይሄን ይመስላል ትዕዛዟ ማለት ነው። ቲቪም 43 ኢንች እና 32 ኢንች ላይፍ ስታይል አዛለች ማለት ነው። ያው እንዳልኳችሁ የሷ ብቻ ሳይሆን የጓደኛዋም ነው። ግን የጓደኛዋ ማቻ ሳይሆን አላቅም ብቻ እኔ የሁላቸውንም ገዝቻለሁ ማለት ነው። ይሄን ይመስላል። በቃ ቻው፣ ላይክ አድርጉልኝ። ከዛ ጋር እንትን ረስቻለሁኝ እዚህ ቦታው አይበቃኝም ብዬ እዚህ ጋር እንትን እንዳደረኩት ነው። የቱርክ 6900 የቱርክ ራኒ 773 6900